አይነ ጥላ የወንድ ብልት ላይ ሲያድር የራሱ መገለጫ አለው። እሱም ወንዱ አስቸጋሪ ስንፈተ ሩካቤ ይታይበታል። ብልቱ ለሩካቤ ስጋ በፍጹም ዝግጁ አይሆንም። ራሱን ችሎ አይዘጋጅም። ያላገባ ከሆነ ገና ሴት ሲያይ ከሴት ሲያወራ ዘሩ ያለ ግንኙነት ይፈሳል። ያገባ ከሆነ ሩካቤ ስጋ ለመፈጸም በሚሳሳምበት ጊዜ ዘሩ ያለ ሩካቤ ቀድሞ ይፈሳል። አሊያም ገና ግንኙነት ማድረግ እንደጀመረ ደቂቃዎች ሳይቆይ ዘሩ ይፈሳል። ዘሩ ከፈሰሰ በኋላ ብልቱ በፍጹም ለሁለተኛ ልታዘዝም ይላል። በህሊናው የሩካቤ ፍላጎቱ ከፍተኛ ነው፣ ግን በተግባር ሀፍረቱ ይሞትበታል። ዘር የማፍሰስ አቅሙ እጅግ ደካማ ነው። ማለትም ለእርግዝና መፈጠር ምክንያት የሚሆነውን ያህል ዘር በአግባቡ አካሉ አያመርትም። ቢያመርትም የማፍሰስ አቅሙ ደካማ ስለሆነ ከማህፀን ውጪ ዘሩን ያፈሳል። ብልቱ ተሸብሽቦ ወደ ውስጥ ይገባል። ሽንት ሲሸና የመጨናነቅና የማቃጠል ስሜት ይሰማዋል። ሌሊት በተኛበት ህልመ ሌሊት ሳይመታው ዘሩ ይፈሳል። ቀን በሰው መሃልና ሽንት ቤት በተቀመጠበት ዘሩ በራሱ ጊዜ ይፈሳል። ባሲ ሲልም በቅዳሴ ላይና ጸበል ሲጠመቅ ውሃ መሰል ፈሳሽ ይፈሰዋል። ህልመ ሌሊት ሲመታው የራስ መታትና የሰውነት መጫጫን ይታይበታል። እንዲሁም ራሱን የመጥላትና የራሱ ሰውነት ቅፍፍ ይለዋል። ደስታ ሳይሆን መደበት ይታይበታል። በዚህም ምክንያት ንቃተ ህሊናው ይቀንስና የመርሳት ችግር ውስጥ ይገባል። የማስተዋልና ያነበበውን የተነገረውን ነገር ማስታወስ አይችልም። ስለዚህ በዚህ ደረጃ ሀፍረታችንና ብልታችን ላይ ተቀምጦ የፍቶት ስሜት በማሳጣት የትዳር ዕድልን በመዝጋት የሚዋጋን ክፉ መንፈስ መፍትሄው ምንድን ነው ካል፣ ወንዶችም ቅባ ቅዱስን ሀፍረታችሁን ተቀቡ። በአስገራሚ ሁኔታ ለውጡን ታያላችሁ፣ መፍትሄም ታገኛላችሁ። ጸበል ስትጠመቁ ሴቶች ማህፀናችሁን፣ ወንዶች ሀፍረታችሁን በደንብ አስመቱ። ቢቻል ቅዱስ ሩፋኤል ፈታሒ ማፀን ስለሆነ የሱን ጸበል መጠመቅና ከዚህ አይነት ላይ ችግር በጸሎቱ በቃል ኪዳኑ እንዲፈታችሁ ደስ ያላችሁን አቅማችሁ የቻለውን ነገር ለሱ ተሳሉ። የወለዳይቱ እመቤት ልጆች አይነ ጥላና የዛር መንፈስም ሆኑ ሌሎችም ከጸሎቶች ውስጥ አርጋኖን፣ ሰኔ ጎልጎታን፣ ሰይፈ ስላሴን፣ ሰይፈ መለኮትን፣ ጸሎተ ባርቶስን፣ የቅዱስ ሚካኤልና የቅዱስ ገብርኤልን ባለህቡ ስሙን አጭሩን ድርሳን በመጸለይና እንደ አቅማችን በመስገድ ብንዋጋ ከህይወታችን ገለል ይላል። እንዲሁም ንስሐ በመግባት ቅዱስ ቁርባን ብንቀበል በመንፈሱ ላይ የበላይነት ስለሚኖረን ድሉ የኛ ይሆናል። ግን ዋናው በህይወታችሁ ሁሉ ከላይ ያየናቸው ምልክቶች የአይነ ጥላና የዛር መንፈስ ውጤቶች ስለሆኑ ልትነቁበት ይገባል። የመንፈሱን ጠባይና ተንኮል ማወቅ በራሱ ግማሽ መፍትሄ ነውና፣ ስለዚህ ንቁበት፣ ተዋጉት።